kabajamtoota hordoftoota koo Arosina reaction egalera. Yes. Lammiko, sabako, oromuko, jirtu. Jirra. Esenete hatolu Arosina reaction egalera. Arosina reaction keessatti viidiyoolee babbareedoo social media irra arganan hedduu argineerra. Baay'ee kan nama kolfasiisan hedduu isaanii arganeerra. Isaan faana hamma garaan dhukkubotti qisaanii ni kolfina. Esenitti hatolu isinis egaa Arosina reaction faana turtiin keessan haa ta'u subscribe gochuu keessan immoo tasumatti hin irraanfatina. Yoo isinitti tole immoo like godhaa, subscribe godhaa, akkasumas namoota biraatiif share naa gochuu keessan hin irraanfatina. Arosina reaction eegaleera. Egaa jidduudhaan immoo warreen diivilotanii baheera, warreen siniif bahee baga gammaddan, warra siniif hin baane immoo biyya keessanittis hojjettanii siniif ni darba. Isinitti haa ta'u gara viidiyoo warra diivittaa deemu. የኔ ዲቪ ኢትዮጵያ ናት። የኔ ዲቪ ሰው ሆኜ የኔ ዲቪ ጭንቅላቴ ማሰብ ኢማጂን ማድረግ መቻል አባቴ ዲቪን ብየ ከኛ ተዘናፈታችን እንጅራና ሰንታተሎ ሀገሬ ናት ዲቪዬ እቺ ነገር ስትወጣል ብትነግረን አይሻልም? ሀገሬና ዲቪ What? Bro, what are you talking about, man? የምን አሜሪካ ነው የምትወዱ ደግሞ? እኔ አሜሪካን ነኝ ያለሁት። አሜሪካን ገብቻለሁ። አሜሪካ ከመጣ እንገናኝ። ኧረ እባክሽን እንዴ ተነሺ። ምንድን ነው የምትይው? ኢትዮጵያ ሄጄ በእናትህ አሜሪካን ገብቻለሁ። ሶስት ቀን ሆነሽ ታውቁሽ ምን አንቺ ልጅ? በዛ እየኖርኩ ያለው ባይሜ እየኖርኩ ነው። በቃ እንዳቀዘቅዘኝ እንጂ ተሻግጃታለሽ እንጂ አትሄጃት። እሄዳለሁ። እሺ እንደዚህ ኖራለሁ እዚህ እያሰብኩ ጨርሰናል እኮ ዳዊ እንዴ ተነሻለሁ እኮ ቪዲዮ ጨርሰናል። ማንደስ ብሎ ብለሽ ነው ከንክፍሽ ብትነሽ አሜሪካ ሳትሄጂ እንዲማ ቢሆን እናቴ ስንለጠለጥ ማር እንደምናድረው ማን ተከዚ እንጂ ረባቴ ደና ብለንካ የጨራ አርገቴ ሲበይ በየው ቦበቴ ወረዴ ምን ቻው ጀዲቲ ደረጃ ከትደቢ ማን ጪዘን ይወሩ ወጀተን ይወባሱ ለማለ እዘን ይታጠር ዲቪዬ እንደምን አለ? አረ ምን የአሜሪካ ዲቪ እኮ ደደበ አልወጣል። አረ ምንም አይመስለኝም። ደግሞ ለአሜሪካ ደግሞ ልጨነቅ እንዴች ምን እቺ ኮተታም ደግሞ አሜሪካ ምን ሀገር ነች እንዴ? አሜሪካ ምን እቺ ኃጢአተኛ ሀገር ደግሞ ኃጢአት ነው ትርፎ አሜሪካ መሄድ። ታውቃለህ አይደል? በመጽሐፍ ቅዱስ እኮ እቺ ጋለሞት ሀገር የተባለችው እኮ አሜሪካ እኮ ነች። የምታየው ሁሉ ኃጢአት ምን አታመልጥም ራሱ እኮ ከኃጢአት። ኧረ ደስ ፍላጎት እኮ የለኝም። ዝም ብለህ ፍሬንዶች ሲገፋፉኝ ነው እንጂ እኮ ፍላጎት ራሱ አልነበረኝም መጀመሪያ። ጆ ሆቴልን አወቀው 5 ስታር ሆቴል። አዎ እዛ ከዋና ወጥቼ እዚህ ገንዳል እንደው ፊት ለፊቴ ከዋና ወጥቼ ቁጭ ብዬ እዚህ ጥላው ስር ጁስ እየጠጣው ነው። ነካርጓ ደውላለሁ። እሺ አሜሪካ ምን አርኪሽ ነው ግን ዲቪ ቢወጣልኝ ምን አርኪሽ ነው? እኔ በቃ እያከኩ መኖር አለብኝ። በቃ ልጠጣው። ምን ያደርግልሃል? ጠጣው። ከዚህ ኑሮ እሱ ይሻላል አባቴ። ጠጣው። ከዘንድሮ ኑሮ ውድነት እሱ ይሻላል። ጠጣው። ለጨዋታው ነው አባቴ። በሀገር ዘና ብለን ኖር። ይመችህ።
እንግዲህ አዝጌ ደንደሾ አሁንም ማርሽ ቀይሮ ተመርዟል። ጭራሽ አልፎ ሽማግሌዎቹንም ጭምር እየነቀፈ ነው። እስቲ እንየው። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ታስፈምሱ ነው እንደገና ደግሞ አሁን ደግሞ ሪከርደር እውነት ልትረገጠች ምድር ላይ ሽምግልና እንኳን ስንልቅ ልጁ ምን አለው አይደል እንደምንባለው አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ። በቃ ማአት አንድ አይረፉ። ሴቶች ረፉ። ወንዶችን ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባቴ ማአት አንድ እየጻፉ ነው። የምር ኧረ አንድ ማአት። እሺ ሴቶች የምር ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አውቃለሁ። ለፍቅር ራሷን ያጠፋች ሴት አውቃለሁ እኔ። ያልኩት እኔ አታብዱም ነው። አዎ አታብዱም፣ አትበዱ። እንድታብዱም አልፈልግም። ግን አይ እኛ ፍቅርን ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ነው እየተባልን የምናገባው። አንካካድ። መሬት ላይ ያለ ሀቅ ነው ያወራሁት። ችግሩ ምንድነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸው። ችግሩ ምንድነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈለግ። እኛ ካላወራን ታዲያ ማንም ማያውቀው ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ ኢሪዝ ዋደሬስ ወደ ሚዲያ መውጣቱ እንጂ ያሳቡ አይደለም ስህተቱ። እኔ ግን ይልቅ ጥያቄ አለኝ። በተለየ ሁኔታ የሴቶች ጉዳይ ነው ምናምን ብላችሁ አዝጌ ላይ ክስ ነው ምናምን የመሰረታችሁ ሰዎች ማለት ነው። እነዛ ህፃናት ሲደፈሩ የት ነበራችሁ? የዛኔ ምን ነው የእናንተ መግለጫ አልሰራም ማለት? የምርም ለሴትና ለህፃናት የምትቆሙ ከሆነ የዛን ጊዜ እነዛ ህፃናት ሲደፈሩ የት ነበር የእናንተ መግለጫ? ብዙ ማውራት የማንፈልጋቸውን ነገሮች ባታወሩ፣ አርፋችሁ ዝም እንዳላችሁ ዝም ብላችሁ እዛ ጓዳችሁ ተደበቁና እንደለመዳችሁት ሪፖርታችሁን ብቻ ተሰጣጡ። ከዛ ውጪ ግን ይሄ ውሃ ቀጠና አይነት ክሳችሁን እዛው ይሄ ምንም ውሃ የማያነሳ አይነት ክስ ነው። መክሰስ ከገነበረብሽ በደንብ አድርገሽ እነዛን ህፃናት እነዚህ ህፃናት እንኳን ለማለት የሚከብድ እነዚህ ጨቅላዎችን የደፈሩትን ሰዎች እስቲ ፊት ለፊት ሄዳችሁ ተጋፈጡ። እነዚህ ነገሮች ላይ በሚዲያ ወጣችሁ መግለጫ ስጡ። የዛኔ ነው እናንተ ስራ ተሰራ የሚባለው። ከዛ ውጪና እንደዚህ በአደባባይ ምን አለው ምን እየተባለ ሽምግልና በሚጠየቅበት ሀገር ላይ ቁጭ ብላችሁ እንትን ነው ሲባል መግለጫ እንከሳለን። ይሄን ወሬያችሁን እዛው ሄዳችሁ ሪፖርታችሁ ላይ አውሩት። እሱ ይሻላችኋል። እሱ ነው የለመዳችሁት። ይሄው ደግሞ ሌላ አዲስ ቪዲዮ አለን። ቪዲዮ ከምብራ አስቀምና እንተል ቶክ ሚዲያ ረት ኦፊሻል ሶሻል ሚዲያ ረት አከስ ጀቴት ማይላል ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው። ትምህርት ያልተማረች፣ ስራ የሌላት፣ ገንዘብ የሌላት፣ ፍቅር የሌላት፣ ጭንቅላት የሌላት፣ ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው።
ሴት ልጅ ያንን ታረጋለሽ? በፍጹም አታረግም። እስቲ ወንዶችዬ ከመቀመጫችሁ ብድግ በሉና ለራሳችሁ አንዲያጭ አባቴ ከነረት ወንተ እንደበሉ ተኮን ቀቡ ምንም ነገር እዚህ ላይ አንጨ ጽድት አድርጋ ለቀም አድርጋ ነው ልጃችን ያለችው። ሰላምሽ ይብዛልን። This is the reality. You don't have to go out of this one. ይመቻችሁ። ከአስጌ ንግግር በኋላ በርካታ ወንዶች የውስጣቸውን መተንፈስ የፈለጉ ይመስላል። ይሄም ባለ ታሪክ በውስጥ የላከልኝ ከዛው የተለየ አይደለም። ነገሩ እንዲህ ነው። 1 ዓመት ከ6 ወር አብራኝ የኖረች ፍቅረኛ ነበረችኝ። በጣም ነው የምወዳት። የዛሬን አያድርገውና እሷም በሰዓቱ እንደኔው ተወደኝ ነበር። በመሃል ግን ያላሰብኩትና ይመጣል ብዬ ያልገመትኩት ነገር ተከሰተ። አልፎ አልፎ ከቅርብ ጓደኛዬ ጋር በኖርማል ያወሩ ነበር። ነገር ግን ከጊዜ በኋላ ግንኙነታቸው አድጎ የፍቅር መሆኑን ከሰዎች ሰማሁኝ። ስጠይቃት ምንም ነገር የለም አትስጋ አለችኝ። ከጊዜ ወደ ጊዜ ግን ለኔ የምትሰጠኝ ፍቅሯ ቀነሰብኝ። ሰንበትበት ብሎም እንለያይ አለችኝ። ለምን ስላት ለማስረዳት ጊዜ አልሰጠችኝም። እንለያይ ካለችኝ ከቀናቶች በኋላ ከጓደኛዬ ጋር የፍቅር ግንኙነት እንዳላቸው 100% አረጋገጥኩኝ። በጣም ከፋኝ፣ አዘንኩ፣ ብቸኝነት ተሰማኝ። እሷንም ዝም አልኳት። ቀናትን ተክተው ተለያይተን 3 ወራት አለፉን። አሁንም ቢሆን ከልጁ ጋር ግንኙነት አላቆመችም። ነገር ግን ልታወራኝ ፈልጋ ሰዎችን ትልክብኛለች። ምንም እንኳ ክህደት ብትፈጽምብኝም ፍቅሯ ውስጥ ያለ ሆኖም እሺ ብዬ ማውራት ብንጀምርና አብረን ብንሆን እሷ ለኔ እንደ ድሮ አይነት የፍቅር ስሜትና ለኔ ያላት ቦታ እንደ መጀመሪያው ሊሆን እንደማይችል አውቃለሁ። ግን ምን ላድርግ? ሰዎች ይሄ ብዙዎቻችን ጓዳ ነው። እሺ አሁን ደግሞ ሴዶ ማርሻል ካና ምስክሬ ይዤ መጥቻለሁ። የምን ትንሽ ነው በቃ እሷን ጠይቋት እያለ ነው። እስቲ እሷ ምን እንደምትለን ደግሞ እንስማ። እንትኔ ትንሽ ነው የምትሉ ለምስክርነት እሷን ይዤ መጥቻለሁ። ንገራቸው እስቲ ትንሽ እንዳለ እኔ ምን አውቃለሁ? አታታክ ማለት አላውቅም ብለሽ ልክቺ ነው ኧረ ውርደት ስኩዌር ብያለሁ አባቴ። ሴዶ ማርሻል ካሁን በኋላ ልልህ ምናልባት እኮ አግኝታ ሰጥቻለሁ ብሎ ሊሆን ይችላል። እሷ ጋር አልደረሰማ። እባካችሁ ከሰው ጀርባ ወሬ አይወራም። በቃ ነውር ነው ማለት መናገር የምትፈልጉት ነገር ካለ ቀጥታ ፊት ለፊት ለሰውየውና ለሰውየው ብቻ። ከጀርባው ውይ እንዲህ ከሆነ እንዲህ ነበረ እንዲሆነ እኮ እንዲህ ነበር አይባልም። ጥሩም መጥፎም ከሰው ጀርባ አይወራም። እሺ ቆይ እቺን ነገር በነካጃችን ለምን የውስጥሽን ከጀለሶችሽ ጋር መታወሪው ለመንግስት ለምን አትነግሪው? እስቲ ለእናንተና ለምን አትነግሪያቸው? አይ ቀላል ይወራል። ቀላል ነው ማውራ። ደፋር ምን ትላለች እቺ? ጥድት አድርጌ ነው ማውራው። በቃ ስሪት ነው ደስ ጀርባት እንደሰን ማለት አሰው እንደነኝ ከንብራ የሰጥናሰ በደንብ ነው ቀላል ነው ማውራው። ምን ትላለች እቺ? እና መንግስት ነኝ አንተ ስራ እየሰራ አይደለም ሰላም እየሰጠን አይደለም ሊበለው ሀገሬው ሰላም የለም ሊበለው እና ቅሊንጦ አንቺ መጣሽ ልጠይቂኝ ነው ደፋር። እንኳን እኛ አይደለም ትልልቆቹም እኮ እናቴ ልባችንን አውርተናል ብሎ ነው ሸሽቶ የወጡት። ክፉ አታናግሪ። እኔ ቤቴ ላውራበት። የማን ነው ስልኩ? የማን ነው? እሺ ፓስወርዱን ንገር። 4254 እናመሰግናለን። ኧረ ሸዋ
ረሻሻ ረሻሻ ዋው 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 ኦ ማይ ጋድ ዋው ሻሻ ወድንዋል፣ አይተንዋል፣ ተመችቶናል። ለእኛም ጥንቃቄ ነው አባቴ። ካሁን በኋላ ስልክን ጠንቅቀህ ተጠቀም። ከዛ በኋላ ተቀምጦ ከመጣ ስልክህን ይዘህ ገግም። ከዛ በኋላ ፖሊስ እስኪመጣ እንዳትሰማ። እንዴ እሱ ያጣራል ብለህ ፓስወርድ ነግረህ ታይዘው ፈድ እንዴ! ዋው! አንዳንድ እቃዎች ግን ይገርማሉ። 4 ጣትህን እንኳን ከተህባቸው ሰፊ ነው። አንዳንዶቹ ደግሞ 2 ጣትህን እንኳን ልትከተው ስትል ጥብብ ያለ ነው። ይሄ ነው ደስ የሚል። 3 ጣትህን ታረግበታለህ። በቃ እንደዚህ ነው መሰራት ያለበት። ነውራም በአለጌ ህዝቢ አታ በአለጌ ህዝቢ ምን ያስበ ነበር? ተፈጥሮሽ ማለት ዋው ማዘር ነውራ ብላሽ ጸግሽ ሜጀረ ከና ዋና አንጀት አኑማ ሳን እንደው አቱምቲ ዋና አንጀት በቃ አኑማ አንጀት ወሬ አማኑኤል በሽተኛው ተለቀቁ ፈተለከኒ ባው ጀመረኒ ጀረን ወሬ አማኑኤል በሽተኛው ተከታን ተቆጣጣራ ባናታችሁ ኢኑ ማነቀልታኒ ጀረና ኢኑ ሞፍ ተቆጣጣሩ ደደብዳኒ ኢኑ ጦሎ ባጅርቱ በር ጨባይን ጨብዱ ሁለታችሁ አስተካከል አይነ አስተካከልቱ ይላል ካናዱ ጋጭሉሉቃ ቆቶ ወነና እጋ ሰገንታን አርሲና ሀርአ ከነፈካታ ኤሴንታ ቶሎንገና ሰብስክራይብ ጎዲን ኦሶን ጎዲን ነፋነ ጅርቱ ታይነን ሰብስክራይብ ጎቹ ኬሰንን ረንፈቲንም አከሱመ ሲሞ ቲክቶክ ይረትስ አሮሲና ጀዳቲ ሰርች ጎዳቲ ኒያርገቱ ቪዲዮ ላይ በበሬዲዮ ሚሚ አጎ አሮሲና ሪያክት ይረት ያጎዱ yojetan kuno arosina jedhati at arosina jedhati mention godha hunduma sani wajjin nilalla esenita tolu arosina reaction. Please like and share, subscribe my YouTube channel. I put the link. Yemen English on those.